ሰላም የአፍላ ፍቅር ተከታታዮች የዚህ ድራማ ወዳጆች ከሆናችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት። በዚህ ቪዲዮ ላይ የእኛን ሀሳብ እንገልጽበታለን። እናንተም ደግሞ የራሳችሁ ሀሳብ ሊኖር ስለሚችል በኮሜንት ስር ላይ መግለጽ ትችላላችሁ። ወደ ቪዲዮ። እዚህ ላይ እንግዲህ ፊዮሪ ባለፈው ዕለት መቅዲን ስልክ ስላላነሳችላት በጣም ተናዳለች። ነገር ግን ምንድን እያደረግሽ ነበር ብላ ስትጠይቃት ሚስጥር ነው ብላ ለማለት ትሞክራለች። ፊዮሪ ግን የቅዱስን ጉዳይ እንደምታውቅ ፍንጭ ትሰጣታለች፣ በጥፊው ማለት ነው። የፊዮሪ ቁጣ መነሻው መቅዲ ቃል አለማክበራ ብቻ ሳይሆን ጓደኛዋ ከእርሷ የሆነ ነገር መደበቋ እንደሆነ ይሰማኛል አይደለ? አንዳንድ ቦታ ላይ በጓደኝነት ምንም አይነት መደባበቅ አያስፈልግም፣ ቤስት ፍሬንድ እስከሆኑ ድረስ ማለት ነው። ችግር ውስጥ ሊያስገባ ስለሚችል እናንተስ ምን ትላላችሁ? ቾምቤ ለመቅዲ ስልክ ሲደውላት የምታሳየው ከፍተኛ ደስታ፣ ናፍቆትና ጉጉት በፊቷ ላይ በግልጽ ይነበባል። እንደምታዩት ባለፈው እኮ ነው የደወልከው ስትል የነበረው ስሜት የሁኔታውን ጥልቀት በጣም ያሳያል። ይህ ትዕይንት የፍቅርን ኃይል በጣም ያሳየናል። የመቅዲ ስሜት በጣም እውነተኛና ልብ የሚነካ ነበረ። ቾምቤም ቢሆን በንግግሩ መቅዲን ምን ያህል እንደናፈቃት መገመት ይቻላል። እናንተስ ምን አስተያየት ትሰጣላችሁ በዚህ ላይ? በዚህም ትዕይንት ላይ ደግሞ ጸጋ አቤልን ሰላም ስትለው በሚገርም ሁኔታ ታቅፏለች። ይህም የሆነ ነገር ያጠራጥራል አይደለ? ስለ ዩኒቨርሲቲዎቱ ደግሞ ስትጠይቀው ጥሩ ትዝታ እንደሌለውና ከቀድሞ ፍቅረኛው ጋር የተለያየው በጓደኞቹ ምክር እንደሆነ ይነግራታል። ጸጋም አንድ ሰው ተመሳሳይ ስህተት ሁለት ጊዜ ይሰራል ብሎ የሚያምን ሰው የለም ብላ ታበረታተዋለች። ያው የአቤል የዩኒቨርሲቲ ትዝታ መጥፎ መሆኑ ወይም ደግሞ በፍቅር ህይወቱ የሶስተኛ ወገን ጣልቃ ገብነት እንደነበረበት መረዳት ያው አሳዛኝ ነው። ብዙ ጊዜ የጓደኞች ተጽዕኖ በግንኙነቶች ላይ ያው ቀላል የማይባል ጉዳት ሊያደርስ ይችላል። የጸጋ አስተዋይነትና የአቤል ለመረዳት መሞከር ግን ያው በጣም ያስደንቃል። ያው ገና ሲተዋወቁ እንዲህ አይነት ክፍት የሆነ ውይይት ማድረጋቸው ለወደፊት ግንኙነታቸው ጥሩ መሰረት ነው ብዬ አስባለሁ። ግን በመሀላቸው ያው እንደ መቀስ የገባች ልጅ አለች፣ አይታቸዋለች። ያው ይሄ ነገር ቀጣይ ምን ደረጃ ይደርሳል የሚለውን አብረን የምናይ ይሆናል። ያው በፊልሙ ላይ ደግሞ ማሚና ያው ቤዚን ያው ከልብ ይቅርታ ትጠይቃታለች ለእናቷ። ያው ፊት የነሳዎች ለአንቺ ብዬ ነው፣ ስህተትን እየወለደ የማይሆን ነገር ውስጥ እንዳትገቢ ብዬ ነው ትላታለች። ያው ቤዚም በእንባውና ለእናቷ ያላትን ፍቅር ጭንቀት እንደገባች ገልጻ ይቅርቷን እንግዲህ እናቷ ትቀበላታለች ማለት ነው። አንዳንዴም ወላጆቻችን ሁሌም ትክክል ናቸው ማለት አይቻልም። ነገር ግን የሆነ ነገራችንን በሚያዩበት ሰዓት ላይ ወደ መጥፎ ሊገቡ ነው ብለው ሊያስቡ ይችላሉ። ሁሌም ደግሞ የወላጆቻችንን ምክር መስማት ጥሩ ነው። ያው ለወዳጅነት አሪፍ ነው ብዬ አስባለሁ። ቢኮዝ በዚህን እንዳይጋቸዋት ከእናቷ ጋር ከጣላች በኋላ ያላት ነገር ትክክል አልነበረም አይደለም። ያው ትምህርት ቤት ስትሄድ ትክክል አልነበረችም፣ ቤትም ስገባ ትክክል አልነበረችም። ስለዚህ በመሀላቸው ክፍተት መኖር የለበትም። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? ይሄ እርቅ እንግዲህ ለወደፊት ግንኙነታቸው ምን አይነት ለውጥ ሊያመጣ ይችላል? እስቲ የምታስቡትን በኮሜንት ስር ላይ ገለጹልን። ለዛሬ ይዤላችሁ የቀረቡት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቻው ቻው።